ለብልጭልጩ ብዙ ባን ወንዶችም ወደ ወንዶች በስፋት ይመጣሉ። ለብልጭልጩ ብዙ ባንገዛና ወይም የሆነ አለ አይደለ አእምሮአችን ላይ ሴታፕ ስናደርግ መጨረሻችን ምን ይሆናል የሚለው ነገር ብናስብ መልካም። ወጣትነት ያልፋል። አሳሪ የዛሬ 10 ዓመት እኮ አንቺ እንደሷ አልነበርሽም አይደለ? ኮርስ በጣም ግን የዛሬ 10 ዓመት ሆነሽ ለወደፊት ምን አይነት ወንድ ነው ማገባው ትይ ነበር አይደል? አሁን እዛ ላይ ነው ያለሽው። ዛሬ ደግሞ ሆነሽ የዛሬ 10 ዓመት ምን አይነት ፋሚሊ ምን አይነት ቤተሰብ ነው የሚኖረው ምን አይነት ቢዝነስ ነው የሚኖረው ነው የምትይው አይደል? ፊውቸርሽን ነው የምታስቢው። ዛሬ ሆነን የምናስበው ነገ ላይ ለምንደርስበት ነገር አስፈላጊ ስለሆነ ያላገቡ ሰዎች ወንዶችም ሴቶችም ምን አይነት ሰው ጋር ነው የምንኖረው ብሎ ነው የሚያስቡት። ሰው በስቴፕ ነው የሚያስበው። እኔ አሁን ምን አይነት ልጅ ነው የምወልደው ልል አልችልም። መጀመሪያ ምን አይነት ልጅ ነው የማገባው ሳለ ምሳሌ ነው የምልሽ። እና ስርዓት ያላት በቃ በእምነት አሁን ምሳሌ እኔ ኦርቶዶክስ እምነት ተከታይ ከሆንኩኝ የኦርቶዶክስ ስርዓት ያላት ልጅ፣ ሙስሊም ከሆንኩኝ ደግሞ በእስልምና እምነት መስፈርቱን እኔ በነገራችን ላይ የሙስሊም እህቶቻችን አለባበሳቸው ምናምን ስርዓታቸው በጣም ግን እንትን አይገርማችሁም? እኔ እሱ ያየሁን ነገር አለ በቃ እና እሱ ነገር ሰው በስርዓት እንደዛ ሲሆንለት ሰው እምነቱ ነው የሚይዘው። ይሽ ትዳር የሚቆመው በእምነት ነው አይደለ? ኑሮን የምትኖረው በእምነት ነው። እምነት አላት ማለት ከነገ ወዲያ ፈርሃ እግዚአብሔር አላት ፈርሃ ፈጣሪ ያላት ብለሽ ነው የምታስቢው ማለት ነው። ሰው ወይ ህግ አይደለም ይዛት የሚችለው ልጅ እምነቷ ነው የሚይዛት። ሰው በእምነታችሁ የምጠናክሩ ልጆች ሴቶች እህቶቻችን ከምንም በላይ ውብ ናችሁ። ወንዶች ደግሞ ባያናግሯችሁም ባይናገሯችሁም ስለሚፈሯችሁ ነው እንጂ በጣም የተከበራችሁ ሰው ናችሁ። ተገላልጣችሁ የሆነ ነገር ሆናችሁ ብትሉ ምናልባት እንደው በግልጽ አማርኛ ልንገራችሁ አይደለ ደስ ብሏቸው ሊያወሯችሁ ይችላሉ። ወንዶች ግን የልጅ እናት ትሆናለች ብሎ የሚያስብሽ ወንድ ልጅ እንደማይኖር እርግጡ ነው የምነግርሽ። ግልጹ መናገር ስላለብን አብዛኞቻችሁ እህቶች ስለሆናችሁ እኔም ተናግሬያለሁኝ። እኔም አንድ ቪዲዮ አለኝ እንደውም አሁን አይደለም የቆየ ቪዲዮ አለኝ። ወንድ ልጅ ማንኛውም ወንድ ልጅ ሚኪ ሊጠጣም ሊያጨስም ሊቅምም ውጭም ሊሄድ ሊልከሰከስ ምናምን ሊል ይችላል። ግን ለትዳር ሲመርጥ ትክክለኛና ጨዋ ሴት ነው የሚመርጠው። ተወደደም ተጠላ ይሄን ሰርተሽበት ከሆነ ገብቶሻል። በቃ ለምን መሰለሽ? አዎ አለኝ ይኸውልሽ ምንም ሆና አብሬ ከሷ ጋር ባድር ይሻለኛል ሊል ይችላል ሰው አይደለ? ግን አግባ ሲባል ግን የሚመርጠውን ሰው እየነገርኳችሁ። ውበት ምናምን ማንም ውበት አይጠላም፣ ጥሩ ነው ውበት ቢኖር። ከውበት ግን ያም ነገር ሲጨመርበት ስርዓቱ ያለው ነገር ሞር ያምራል። አሟልቶ እግዚአብሔር አይሰጥም። ከሰጠ መልካም ነው፣ ካልሰጠ ደግሞ የሚመረጠው በወንዶች ይሄኛው ፓርት ነው እያልኳችሁ ነው። ሳምሪ አለን እኮ ኦርቶዶክስ ተገላለጡ አትልም አለ። ማንኛውም ሃይማኖት ተገላለጡ አይልም። እናንተ ኦርቶዶክስ ስርዓቷ በጣም የሚያምር ኦርቶዶክስ ምናምን ሳይሆን አትገላለጡ፣ እንደዚህ አትሁኑ፣ ባህሉ ወጉን አትርሱ መርሳት። እንደውም ኦርቶዶክስ እኮ ቸርች ላይ እኛ ቸርች ላይ ሲከድ እዚህ አሜሪካም ሀገር የሴቶች መቀመጫ የተለየ ነው፣ የወንዶች መቀመጫ የተለየ ነው። ሴቶች ተሸፋፍነው ነው የሚገቡት፣ ወንዶች ደግሞ ያው ተንዘላዘን እንሄዳለን፣ በስርዓት እንሄድም አለን። ብዙ አይነት አለ። ሴቶች ግን ቤተክርስቲያን ሲሄዱ በየትኛውም ዓለም እያቸው የኦርቶዶክስ ልጆችም አይቻለሁ እኔ ነጠላቸውን ለብሰው የሀገር ባህል ቀሚሳቸውን ለብሰው ጸጉራቸው ሳይታይ ቤተክርስቲያን ይገባሉ። እውነቴን ነው የምልሽ። ውጭ ከተማ ስታገኛቸው እኮ በቃ ዘንጠው ከስራ ሲወጡ ምናምን የምታያቸው፣ ቤተክርስቲያን ሲሄዱ ግን ባህላቸውን አይረሱም። የኦርቶዶክስ ሴቶችንም እሱ ነው ያየሁት። ይሄ የቤተክርስቲያኗም ስርዓትም ነው። በነገራችን ላይ ቅዳሴ ላይ ሴትና ወንድ መታየት የለበትም። ምክንያቱም እዛ ላይ እግዚኦ እየተባለ ሴትና ወንድ አይን ላይ መታየት የለበትም ስለሚባል ማለት ነው። እና እሱ ስርዓታችን እግዚአብሔር እኮ እኛ ስለማንከተል ነው እንጂ ስርዓቱን ሁሉ ሰርቶታል እኮ። ገብቶሻል አይደል? አዎ በራሳችን ብንከተል እኮ ኢቨን እሱም እኔ አንዳንድ ሴቶች አሉ በነገራችን ላይ የነገርኳቸው እና የተወሰኑ እህቶችም ናቸውና ኖርማል ከሚለብሱ ይልቅ ነጠላ ለብሰው እንኳን ላይ ሲገቡ እንዴት እንደሚያምርባቸው እኔ እግዚአብሔር ግርማ ሞገሱ ስለሚሰጣቸው ይሆን አላውቅም፣ በጣም ነው የሚያምርባቸው። እኔ ሴት የምትመስለው በነገራችን ላይ እንደዛም ሰጥቶ ነው ጭምር። አየህ ምርጫ አይደለም። አሁን ምርጫን እኔ እንትን ለምን እንደሆነ ታውቃለህ ሚኪ? ማንኛውም ሰው አሰጣች እንዴ አስቢ ነው ቀስቀስ ብለሽ አናገርሽው እኮ እዚህ ማርያምን ነው የምልሽ። እኔ ወንድሜ ቢኖር በህይወት የምመኝለት ሴት በቃ ምን አይነት ልበልሽ እንደዛ አይነት ነው። ማንኛውም ሰው የራሱ የሆነ ሰው የሚመኝለት የዛ አይነት ነው። አሁን እኔ ተቃውሞ ምን እንደሆነ ታውቂያለሽ? ተቃውሞ የድሮ ባህል አንከተልም፣ የድሮ ባህል
ባህል እንትን እንበል እንዲ ምናምን የድሮ ባህል ኖሮ እናትና አባቶቻችን እስከ ዛሬ ድረስ በፍቅር ኖሩ። የድሮ ባህል ትክክለኛና ኦሪጂናል በመሆኑ ነው። ባይሆንማ ኖሮ የኛ እናትና አባቶች ምሳሌ ሊሆኑ አይችሉም ነበር። የድሮ ባህል በተለይ በጋብቻ በሴትነት በወንድምነት በቁጥብነት በትሁትነት ልንይዘው የምንችለው ባህላችንን ነው። ከዛ ውጭ ደግሞ ሊቀር የሚችል ባህል ለምሳሌ አሁን ይሄ የሴት ልጅ ግረዛት፣ ጠለፋ ምናምን የሚባሉ ነገሮች እንደነዚህ አይነት ነገሮች ጎጂ ልማዳዊ ድርጊቶች ይባላሉ። ድርጊት ስለሆነ ጎጂ ልማዳዊ በልማድ የመጡ ድርጊቶች ናቸው እነሱ። ከዛ ውጭ መቅረት አለባቸው። ከዛ ውጭ ሴት ብቻ ናት እንደዚህ አይነት ነገር ማድረግ ያለባት የቤት ውስጥ ጉድ ወንድ ለዚህ ነው እንደዚህ የሚባሉ ነገሮች ባህል ናቸው፣ ግን መቅረት አለባቸው። ነገር ግን ዝዬ በተአምር አሜሪካም ኖርሽ አውሮፓም ኖርሽ እንጦሮጦስም ኖርሽ መቅረት የሌለበት ባህል ሴት ልጅ እንደ ሴት ነው መሆን ያለባት፣ ልክ እንደ እናቷ። ስራ ክፍፍሉ ጓዳ ላይ ቤት ላይ የሚሰሩ ነገር የስራ ክፍፍሉ ሁለታቸውም ኃላፊነት ወስደው መስራት አለባቸው። ከዛ ውጭ ግን እሱ የወንድ ገጸ ባህሪ እሷ የሴት ገጸ ባህሪ በነገራችን አወራር ላይ ምሳሌ አንቺ እኮ ቴብል ላይ ቁጭ ብለሽ ስትነጋገሪ ከባለቤትሽ ጋር እሱ በሚያወራው ቶንና ድምጽ በሱ ወኔ ልክ አታወሪም አይደል እንዴ? አንቺ እንደ ሴት ሆነሽ ቀዝቀዝ ብለሽ የሱን ሙድ ማየት አለብሽ። ፊቱን መጀመሪያ ማንበብ አለብሽ። ከዛ ሊቆልፍሽ ይችላል። ስለዚህ ብልጥ ሆነሽ እሱ ማብረድ አለብሽ። ከዛ ከወረደ በኋላ ነው መነጋገር ያለብሽ። መጀመሪያ ግን እንደ ሴት ነው። ይሄ ብልጠት ነው በነገራችን ላይ። አንደኛ ሴት ልጅ የምትታወቀው ደግሞ ሴት ልጅ ቤቷን መልካም ሴት ቤቷን ትሰራለች ነው የሚባለው። ያ ማለት ምን ማለት ቤቷን ሲባል ጣራና ግድግዳውን አይደለም፣ ትዳሯን ትጠብቃለች ማለት ታስጠብቃለች ማለት እና እንደዚህ አይነት ብልጠት ያላቸው ሴቶች ስኬታማ ናቸው። ያው እግዚአብሔር ይመስገን አሁን በህይወቴ ስኬታማ ያሳካልሽ እና እልከኛ መሆን የለብንም ወንዶችም ሴቶች። ስኬታማ ነኝ ስለ ያገባሁት ምርጫዬን እግዚአብሔር ፈቅዶ ወዶ ያልኩትን ሰው ሰጠኝ። የምመኘውን ሰው ግን እንደው አንቺ ጋር ሳላገባ አንቺ ጋር ቁጭ በማውራት የራሱን እንትን እየተሰማኝ ነው ይሆናል ጥፋተኝነት ስሜት ማሚኪ ወንድሜ ልንገርህ፣ እግዚአብሔር የማይችለው ነገር የለም፣ የሚሳነው ነገር የለም። በጣም ከሚያናድደኝ ፓርት ደግሞ አንዳንድ ሴቶች አሉ ምን ይላሉ መሰለህ፣ እኔ አላገባም እንዲህ አይነት ትዳር እያየሁ አላገባም አይባልም። ሴት ልጅ ታገባለች፣ ማግባትም አለባት። በእኛ ሀገር ተወልጄ ባደኩበት አገር በአማራ ክልል የማያገባ ሴት ቆሞ ቀረ ነው የሚባለው። ስሙ ቆሞ ቀረ ነው፣ ፈላጊ የሌለው ነው። ሴት ልጅ ታገባለች፣ ግን እሳ ለትዳር ይጸልያል። ትዳር ሲሰጥህ መጸለይ አለብህ። ገባ? እግዚአብሔር ያልተጨመረበት ትዳር ሳርዬ ግን እንደዚህ እንዳነሳሳት እንጂ አሁን በእኛ ሀገር ሁኔታ ትዳር የማያገቡ ሴቶች ሁኔታቸው ነው ምሳሌ ከወንድ ጋር መኖር የማይችሉ በጤና ምክንያት በአንዳንድ ነገር ምክንያት ሴቶች አሉ። እሱ ሌላ ነው ወንድሜ፣ እሱ ሌላ ነው። ክሊር እናርገው። እኔ ያልካለው እዚች ሚዲያ ላይ ልንገር ወንድሜ፣ የኛ ሴቶች የሚያዩት ምን መሰለህ፣ ሰንበዲ ዛጋ ትዳሩን ይዞ ሲጨቃጨቅ ቺስ ሲያረግ ምናምን ያሉ፣ አንድ የሆነ ቦታ ይሄዱና ወልጄ ትቶኝ ሄደ ምናምን ያሉ፣ ሁለት የሆነ ቦታ ወንድም እንትን ገርል ፍሬንዴ ቦይ ፍሬንዴ ነበረ ሂዶ ብር ሰጥቼው ምናምን ያንን ያሉ ያልሽው እኮ ገብቶኛል። አንቺ እኔ ክሊር እኮ ያልኩሽ እኔ ላስረዳህ። ቆይ ይኸውልህ ያ ትዳር ያ ህይወትን ያየ ሰው የሚስለው ትዳር ቢይዝ ያንን ነው ብሎ ነው የሚስለው። ገባ? ያንን ያየ ሰው ነው አላገባም እንዴ ትዳር የለም እንዲህ የለም ፍቅር የለም የሚለው። ግን እሳ በጣም እኮ በብዙ መንገድ በእግዚአብሔር ዘንድ የተመረጡ በጣም ጥሩ መልካም ትዳር መልካም ህይወት የሚኖሩ እኮ በጣም ብዙ ሴቶች አሉ። ያንን ለምን አናይም? ሲቀጥል ደግሞ ወንድሜ ማግባትም መውለድም የእግዚአብሔር ስጦታ ናቸው። ልጅም ባልም ከእግዚአብሔር ነው የሚሆነው። እኔ ግን እድሌን አላገባም ብዬ አልዘጋም። ይኸውልህ የሰው ልጅ አፉን ፍሬ ነው የሚበላው። እኔ አላገባም ብዬ አልልም። እኔ ልንገርህ አግብቻለሁ፣ ፈትቻለሁ፣ ወልጃለሁ፣ ሁለተኛ ገባሁ። ምክንያቱም ማግባት ስለምፈልግ የኔ አይምሮዬ ላይ ያለው ነገር ማግባት፣ በትዳር መሰብሰብ፣ በእንደዚህ አይነት ህይወት መኖር ስለምፈልግ ፍቅርን ስለምፈልግ። አንዳንድ ልጆች ግን
ገና ምንም ሳያዩ ያፋቸውን ፍሬ እንዲበሉ ይሆናሉ። አላገባም እንዲያልንም ለምን ይሆናል ወንድሜ? ለምን መጥፎ ትዳር እናያለን? ለምን መጥፎ የሆኑ ሰዎች አንቺ ጋር መስማማበት ሰው ያፉን ፍሬ ነው የሚበላው። በትክክል ነው። ይኸውልሽ አንዳንድ ጊዜ ሰዎች እንደው ምን ይላሉ? የልባችሁን እቅድ ባፋችሁ አታውሩ፣ ሰይጣን ነው የሚሰማችሁ፣ የልባችሁን እግዚአብሔር ይሰማን ይላሉ። ይሄ ትክክል ነው። ትክክል በጣም ካንቺ ሞትሮ ሰው ያፉን ፍሬ ይበላል። ግን ደግሞ አንቺ ትዳር ይዘሽ ህይወት ሲመሰቃቀል ሲያዩ እንዴ ብልጥ ከሰው ይማራል ሞኝ በራሱ የሚባለውን አባባል ደግሞ አንዳንድ ሰው ደግሞ ተግባራዊ ያደርጋል። እከሌን ያየ ሰው የሚል አለ። ግን ምንድነው ዋናው ነገር እግዚአብሔር መልካሙን ያድርግ። የኛ እንዳሻራችን የኛ እድል የግንባራችን እድል ደግሞ ሌላ ነው በሚለው እንስማማለን። ገባሻ? ሳሪ ካልተመቻት በትዳር እኔ ይመቸኛል የምትል ልጅ መኖር አለባት። ለምን? የእሷን እድል ደግሞ እግዚአብሔር ነው ጻፈላትኝ። እንዳሻራዋ የተለየ ከሳሪ የተለየ እድል ነው የሚኖራት። ሳሪ ገጥማት ለሷ የሚገጥማት ቢሆን ኑሮ ለምን ሳሪና ያቺ ሰው ሁለት ሆኖ ተፈጠሩ አንድ ነበር የሚሆኑት በሚለው ከተስማማ ሰው ገብቶ ሆኖ መሞከር ያለበት በሚለው በአንቺ ሐሳብ ሰው ያፉን ፍሬ ይበላል በሚለው እንስማማለን። አሁን አይተኸው ነው ስታየው ደግሞ ህይወቱን ስታየው ደግሞ እግዚአብሔር ደግሞ አንተ ንጹህ ከሆንክ ልብህ ትክክለኛ መንገዱን የሚመራ ከሆነ የማይችለው የማያደርገው ነገር የለም፣ የማይሰጠው ነገር የለም። እግዚአብሔር ይሰጣል፣ ለሁሉም ይሰጣል። አሁን ሳምራዊት ምን አለች? እኔ ሰው ያፉን ፍሬ ይበላል በሚለው አልስማማም አለች። ሰው ያፉን ፍሬ ይበላል ዛት ሚንስ ሰው የዘራውን ያጭዳል እንደማለት ነው። አንድ ሰው ይሆንልኛል ብሎ በጣም ብዙ ይዋቸው ስኬታማ የሆኑ ሰዎችን ወይም ደግሞ ከኛ ራሱ ትምህርት ስትወስዱ እኔ እዚህ ቦታ ሂጄ እዚህ ቦታ ላይ ሆኜ ይሄ ትዳር ኖሮኝ ይሄንን ጥሩ ነገር ምኞት እግዚአብሔር መጠየቅ ነው። ያፉ ፍሬ ማለት እኮ ፍሬውን አውጥቶ መብላት አይደለም፣ መጠየቅ ነው። የምትጠይቁት ጥሩ ነገር ጠይቁ፣ ጥሩ ነገር ተመኙ። ስለዚህ ያፍሽን ፍሬ እኔ እንደዚህ ሆናለሁ አላገባም ሙሽማ ነው ያፍሬ ማለት እኮ ቃል ነው አይደለ? እግዚአብሔር እኮ ኑ የሰው ልጅ በአካላችን በአምሳላችን እንፍጠር ሲል ሌላ ፈጣሪን እየጠየቀ አይደለም። ሶስት ስላሴ ነው የምንለው በአገዛዝ በመለኮትነት ይህን ዓለም በማሳለፍ አንድ ነው፣ አንድ አምላክ ነው የሚባለው። ሶስት ስላሴ ስንል ግን አብ ወልድ መንፈስ ቅዱስ ሶስትነታቸው ነው። ግን ኑ እንፍጠር ያለው ሌላ ሰው እየጋበዘ አይደለም፣ ሶስትነቱ ነው። አብም ወልድም መንፈስ ቅዱስም ሶስት ስላሴ በሚለው ማለት ማፈጠረ። ስለዚህ ቃል ነው። ቃል ስለሆነ ሰው ያፉን ፍሬ ይበላል ሲባል ቃል ነው። እግዚአብሔር ቃል ተናግሮ የተናገረውን ነገር ያደርጋል አይደል? እግዚአብሔር ቃል። ስለዚህ ሰውም እግዚአብሔር መስሎ ተባለ የተናገራችሁትን ሁሉ ነው። ሌላ ነገር እኮ የለውም አይደል? ሳርዬ ሰው ያፉን ፍሬ ይበላል ማለት ሰው ልገል ነው ብሎ ሰው ከገደለ ሰው ያፉን ፍሬ እየበላ ነው ማለት ነው። ያወራውን ተግባራዊ ያደረገ ማለት እና እኔ ያልሽውን በትክክል ተረድቼዋለሁ። እሷ እንዴት እንደተረዳችሁ ባላውቅም አይደል ነው። ይኸውልህ ወንድሜ፣ ለዚህ ነው እኮ እኛ ገብቶሃል ህይወታችንን ገና እንዲጣመም የምናደርገው ራሳችን ነን። ህይወታ ገና ምንም ውስጥ ሳንገባ በተለይ ሴቶች እዚህ ቲክቶክ ላይ ሳይ ማለት ነው እንዲጣመም እናደርጋለን። በቃ እንዲጋደድ እንዳይስተካከል አግብተን ሰላማዊ ህይወት እንዳንኖር ልጆች እንዳንወልድ ቤተሰብ እኔ ማይ ድሪም ልንገር ድሪሜ የነበረው በፊት ድሪሜ እናቴ ጋር ስኖር ምን እንደምል ታውቃለህ? እናቴ ላታሉ እኔ የጠላሽ አጭ ልጅ ነው ሚኪ ማርያምን ነው የምልህ እውነት ልንገር ስሚ እናቴ እላታለሁ። ዘንቢልም ያንጠልጥል አገዳም ይሽጥ ምንም ይበል ግን ባል ይስጠኝ እላታለሁ። ባል ይስጠኝ ግን ጥሩ ባል ማርያምን ነው የምልህ ሚኪ መልካም ባል መልካም በቃ ትህትና ያለው ባል ሰው የሚወድ ባል በቃ እኔን የሚወድ ባል ይስጠኝ ነበር እምላት። የሁሉ ጊዜ ምኞቴ ማግባት ነበር። የምሬን ነው የምልህ ማግባት። ግን እግዚአብሔር ደግሞ ገብቷል ባንዱ ቢፈትነህ ባንዱ አይፈትንህም። ምክንያቱም ጊዜና ወቅት አለው። ምናልባት የጀመርኩት ትዳር ትክክለኛ አልነበረም፣ ልጅነትም ስላለ ምንም ሊሆን ይችላል። ትናንትና ግን የተፈተንኩበት ትዳር ዛሬ ላይ እግዚአብሔር ቆጥሮ መሰረቱን አስያዘኝ። እምመኘውን ትናንት የነበረውን ህይወት ትናንት ማድረግ የምችለውን ነገር ወይም ደግሞ ትናንትና ራሱ ለምን ብዬ እንዳልቆጭ የሚያደርግ ህይወት እዚህ ጋር ሰጠኝ። ምን አገኘው? ያፌን ፍሬ በላው። በቃ የተመኘሁትን አገኘው። ስለዚህ ማንም ሰው መሆን ያለበት መመኘት ነው። ስትመኙ ደግሞ መልካም ነገር ተመኙ፣ ጥሩ ነገር ተመኙ። እንዳይሆን አድርጋችሁ አትመኙ። ለምን ትመኛላችሁ? ባልብርቁ ኦፍ ኮርስ ባልብርቁ በደንብ
በስነ ስርዓት ብርቅ ነው። ከባል በላይ ብርቅ የለም በዚህ ዘመን፣ በዚህ ጊዜ፣ በዚህ ሁኔታ ትዳር ይዞ ቤት ይዞ መስርቶ ባሌ ብሎ ብርቅና ድርቀት ከምታቶባት ነው። በሙድሽ ቀጥይ በዛው ባለሽበት ላ ወንድሜ በደንብም ነው እንጂ እንዴ ባልም ክብርም ብርቅም ነው እንዴ። ልታወራለት የሚገባው እኮ ነው እንዴ። ትክክል ነው። እውነተኛ ትዳር እኮ እውነትም የሚመኙት ስለሆነ ብርቅም ነው። ምን ችግር እውነት ነው እንጂ ከዚህ በላይ ምን አለው? በደንብ ነው ጋይስ። አግቡ። ስታገቡ ታዩታላችሁ። እዚህ ጋር የሆናችሁ ሰዎች አታውቁትም። ምክንያቱም ሲንግል ሆነ ኔቨር የሚሰጥ ፊሊንግ የለም። እሺ ቶ አንድ ነገር ልንገርህ። ለምሳሌ የሆኑ ባልና ሚስቶች በቃ ለብሰው ወይም ደግሞ አምረው ተያይዘው አንቺ ትብሽ አንተ ትብስ ሲባሉ ሲጎራረሱ ምን ሲሉ እዛ ኮሜንት ላይ ገብተህ መቼ ነው እንዲህ የማገባው? መቼ ነው ጣፋንታይን የማገኘው? እናንተን ሳይ ፍቅር ያምረኛል፣ እናንተን ሳይ ይላሉ። ነገር እንደምናገር ሳሪ እሱን አሁን አልሽውን ነገር ባጭሩ መልስልሽ። እኔ አሁን ይሄ ላይቭ ላይ የሚጎራረሱትን የሚተቃቀፉትን ምናምን እኔ ከካሜራ ጀርባ ከላይቭ ጀርባ ነው የማደርገው። እኔ የምመኛለሁ ግን ላይቭ ላይ አልመክርም። ግን አዎ እኮ ይኸውልህ አይደለም ሚኪዬ ይላሉ ልጆቹ ይላሉ አይደል? ይላሉ ፍቅር አያስቀናም። እነሱ የውሸት ነው ልበልህ። ፍቅር ግን ምንም ቢሆን ያስቀናል። ፍቅር ልንገርህ ይሄ እኮ እንደውም እኮ ይላል እኮ እኔ በእግዚአብሔር ፍቅር እቀናለሁ የሚል እኔ ብቻ ቁጥሩ ረሳሁት እንጂ ሰው መቅናትም ካለበት እኮ በእውነተኛ ፍቅር ነው፣ በአስመሳይነት አይደለም። በእውነተኛ ፍቅር በእውነተኛ ፍቅር ትቀናለህ፣ ያምርሃል፣ ትፈልጋለህ፣ ትከጅላለህ። ያን ማለት በቃ ትፈልጋለህ፣ ደስ ይላል። ሳሪ ግን ሶሻል ሚዲያ ግን አይፈትንም፣ እውነተኛ ፍቅርን አይፈትንም ብለሽ ታስቢያለሽ? እኔ ሲጀመር በፈተና ሰዎች ደግሞ አይ አንቺ አሁን አንድ ላይ ስለሆንሽ ሁሉም ባንቺ ነው የምትመልሺው። መቼም ዛሬ መጥቶብሻል። እያወራሁሽ ያለው ተራርቀው የሚኖሩ ሰዎች አሁን እመጣልሻለሁ እንድትመልሺ ነው የሚፈልገው አንድ ጥያቄ አለ። የርቀት ፍቅር ሰዎች የተለያየ ቦታ ሆነው ያፈቅሩና ይኖራሉ። ተስፋ የሚያደርጉት አንድ ላይ ለመኖር ነውና ፈተና ይበዛባቸዋል። እና የርቀት ፍቅር የሚፈተንበትን ፈተና እስኪ ነው ሄጅበት እስኪ አንዳንድ ነገር በይ። ወይ ጉድ ጆ ውዴ፣ የርቀት ፍቅር ፈተና ምንድን ነው? የርቀት ፍቅር ፈተና ማለት ምንድን ነው? አስረዳኝ። ለምሳሌ አንቺ ኢትዮጵያ እየኖርሽ ሳሌም በል አንዱ ዱባይ ይኖራል አይደለ? ወይ ሴቷ ወይ ወንዷ ተለያይተዋል፣ ይዋደዳሉና የሚያስቡትን የጓደኛ ሆኖ መጨረሻቸውን በትዳር ወይም ደግሞ እንዴት በፍቅር አብረው መኖር ነው። ግን ፈተናቸው ምንድን ነው ነው? እሱ ምን ላለመመለስ ፈልገሽ ተራርቀው ፈተናቸው ምንድን ነው? ስለተራራቁ ምንድን ነው የሚፈጠረው ነገር ነው ወይስ ምንድን ነው? የተራራቁት በፍቅር ሳይሆን በቦታ ርቀት ነው እያወራለሁ። የቦታ ርቀት ታሪ ኦኬ ላስረዳሽ። አስረጂ። የአሜሪካ ሰው ሲያስረዳኝ እንደው አንዳንዴ አሁን ለምሳሌ አንቺ ያለሽው ዱባይ ነው። መስፍን ያለው ኢትዮጵያ ነው። እሺ ይሄ ፍቅራችሁ እንዴት ነበር? የርቀት ፍቅር ማለት ነው። ኦኬ ውይ ወንድሜ ውይ አሁን ለጊዜ መዘነዝ እኮ ነው። ጭቅጭቅ አንድ ቀን የሆነ ሰዓት ሰላም ነው፣ የሆነ ሰዓት ሰላም የለም። ጭቅጭቅም አለ ወንድሜ፣ ጭቅጭቅም አለ። ስልክ መዘጋጋት አለ፣ መቦላለክ አለ፣ ስንት ነገር አለ። አሁን እኔ ባሌ ኢትዮጵያ እንደነበረ እንደነገርኩ ስንት አመት ምናምን ነው ማለት በኢትዮጵያ እያለ ማለት ነው። ከዛ ነው ወደዚህ የመጣው። እንዴ ወንድሜ ጭቅጭቅም አለ እንዴ! ተው እንጂ ለምን አመሸ? ጭቅጭቅ አለ። የት ነው ቪዲዮ ክፈት? ጭቅጭቅ አለ። የት ነሽ አለ እግዚአብሔር ይመስገን። እሺ ቀጥይ። ስንት ነገር አለ መሰለ። የት ነው? የት አምሽተህ ነው? ከማን ጋር ነው? ድምፁ ምንድን ነው? ለምን ስልክ አታነሳም? ምናምን አረ ስንት መከራ አለ። ብሎ ሁሉ አለ። እንዴ ተቦላልከን እና ባሌ አንድ ወር ተቀምጠናል። ተቦላልከን በቃ ምን አዎ እንዴ እስቲ ራሴንም እኔ ልፈትን እሱም ይፈትን በቃ ምን ያመጣል ምናምን። ከዛ በኋላ ባክ ተባባልን። ልንገር ባክ ተባባልን እንትናልንና ራሳችን ስቶሪ ስንደራረግ በሌላ ተያየን። ልንገርህ የተቦላለክ ነው በአንድ ነገር ነው፣ በሌላ ደግሞ አልተቦላለክም።
ከዛ በኋላ ወንድሜ ወይ ጁግዜር ይስጥሽ እንደዚህማ ከሆነ ጥሩ ነው ማሪ ይሄንንማ በደንብ አብራራለሁኝ እንጂ ከዛ ምን አደረኩ መሰለ ዴኒየት ስቶሪ ላይ ቆንጆ ፎቶ እያደረኩኝ ሃይ ሪላክስ ምናምን ከዛ ዴት እንጂ ባሌ እንደገና መልሶ በቃ እንደዚህማ ጨካኝ መሆንሽን ምናምን አላቀም ሲል ወይ እንደዚህ ከዛ አንድ ቀን እንዳደረኩ ልንገር ታምሜ ሆስፒታል ተኝቼ ግሉኮስ ሲሰጠኝ ለቀኩ ቲክቶክ ላይ ለምን እንዲያይ ማለት ነው ፈጣሪ ይማር አይ በሞት ሜኔ ነው እንዳትነኩ ይመስላል እሱ ግን ኧረ አይደለም ወንድሜ ሆስፒታል ገብቶ ፎቶ መፖስት ከና ግሉኮሱ ከዛ በኋላ ነው እንጂ ከዛ በኋላ ባሌ መቶ አሞሽ ነው እንዲህ ሲለኝ አዎ ታምሜ ያለው አልኩት ምን ሆነሽ ሲለኝ በቃ እንደዚህ ጨጓራዬን ምናምን አልኩኝ በርግጥ ታምሜ ነው ጌታን ግን ይብዬ ነው የፖስትኩት ምክንያቱም እንዴት ነው እንጂ ከዛ ሰበቡ ተታረደ በሱ በልደት ተናደሽ በሱ ምክንያት ነው የገባሽው ሆስፒታል ኧረ አይደለም የማይሆን ምግብ በልቼ ነው ምን በሱ ምክንያት ነው ግን አልኩኝ ያኔ ጨጓራዬ ምን ትሶ በቃ ምናምን በቃ አንቺ እኮ ዝም ብለሽ ነው ምናምን ተባባል በቃ አለቀ ከዛ ተታረቅን እስከ ጋብቻ ደረስን ይውልህ እሱማ እንደዚህ ምክንያቱ ነው መሰለሽ ኦኬ ያ ጥሩ ነገር ነገርሽኝ እሺ ሶ መፍትሄው ምንድነው የርቀት ፍቅር ፈተናዎች እንዳይመጡ ማድረግ ያለባቸው ሰዎች ምንድነው ጥንቃቄ እስኪ እሱ ወይ ኧረ ምንም ማያደርጉ ንዝንዛለ ምንም ብታደርግ ጭቅጭቅ አለ ወንድሜ ጭቅጭቅ አለ እኔ ሳልጨቃጨቅ ያደርጉበትን ቀን አላውቅም እስቲ ተወኝ ብዙ ችግርም አለ እንዴት መፍትሄ የምትለው ዞሮ በርቀት ከሆነ ጭቅጭቁ ግድ ነው ስልክ ለምን ቢዚ ሆነ ምን መተማመን ብትተማመንም ትጨቃጨቃለህ ጋይስ ኧረ መተማመን ጭቅጭቅ አለ እንዴት ወንጆ ወንድሜ ጭቅጭቅማ ግድ ነው ጥሩ ነገር ነው እየተማርን ያለ ነው ኦኬ እና አሁን ከትዳር በፊትና ከትዳር በኋላ ያለ ህይወት ማንኛው ነው ሞር ኮምፎርታብል እንደው ነፃነቱ ያለው ነገር ምን እስኪ እሱ ነው የሚሆነ ነገር በይ ወይ ጉድ ከትዳር በኋላ ጥሩ ነው ያው አንዳንድ ነገሩ ነው እንጂ ጥሩ ያልሆነው ጥሩ ነው ከትዳር በኋላ ጥሩ ያልሆነው ምንድነው ያው እንግዲህ የተወጣሽ የተገባሽ አትሄጂም አትመጭም ይሄንን ምናምን ሳንቲቡ የደረሰ ምናምን እኔ ደግሞ በጥሬው ወዳለው አለ ደግሞ ጀርባሽን ቼክ አድርገሽ ነው ማውራት አዎ አለ ጆን ይላይቷለሁ ሰው ያ ነው ሰላም አለው ትዳር ሰላም አለው እኮ አሁን እኮ ይኸውልሽ አንድ ነገር ልንገርሽ ሳይ ወንድ ልጅ ሲወድሽና ሲያከብርሽ መቶ በቀጥታ እንደዚህ ምናምን ላይልሽ ይችላልና ኢንዳይሬክት ሲነግርሽ ወንድ ልጅ ይቆጣጠርሻል ይሄን ነገር አታርጊ ይሄን አታርጊ ይሄን አትጂ ይሄን አትብሊ ይሄን አትልበሽ ይልሻል አይደለ እሱን ሲልሽ እኮ የሱ እንደሆንሽ በቃ ሲነግርሽ ነው እንጂ ከሱ ህይወት ጋር የማያገናኘው ከሆነ ምንስ በተለብሽ መብትሽ ነው 18 ዓመት ሞልቶሻል ለምን እኔ አስተያየት ያስፈልግሻል የሚላትና ሲቆጣጠራት ደስ ይላል ነው የሚገባው በቁጥጥሩ ልክ በተቆጣት ልክ እንደሚወዳት ማወቅ አለባት ማለት ነው እና አንቺም እንደዛ ሲያደርግሽ ስለሚወደሽ ምናምን ስህተት እንዳይፈጠር እኮ ስለሚፈልግ ነው አንድ ወጥተሽ አንድ ነገር ቢሆን ያጣሽ አነየሽ እንደሚያጣሽ እርግጠኛ ነው የሆነ ነገር እንዳታረጊ ያለሻል የሆነ ቦታ እንዳትሄጂ ያለሽ ስህተት ሰራሽ አይደል ያጣሻል ሶ ያንን ስለሚፈራ ነው የሚከለክልሽ የማይሆን ነገር አታርጊ ብሎሽ ያንን ነገር ካደረግሽ እንደሚያጣሽ እንደሚቆርጥ ውስጡ ስለሚያውቅ ነው የሚከለክልሽ በነገራችን ስለዚህ አንድ ነገር አታድርጊ ካለሽ በጣም ጥንቃቄ አድርጊ ያለሽን ነገር አታድርጊ አስረጂው ቁጭ ብለሽ ተነጋገሩ አሳምነሽው ማለት ነው በመተማመን ያላየው ነገር ያልታየው ነገር ካለ አምኖበት ከዛ በኋላ አድርጊ እንጂ ታይ ብሎሽ ካደረግሽ ምኑን ተረክሽው አሁን ልብስ ወዳለው ልብስ መግዛት ወዳለው መሽቀርቀር ወዳለው ሽቶ ወዳለው ምን እላለሁ ወጥቼ ሞል ምናምን ስገዛ ታይ ሴቭ ይደረግ ይላል ባሌ ልንገር አሁን ባልጥቅሙ ይሄ ነው ልንገር ባልጥቅሙ ይሄ ነው ያው ባገባ እንኳን አንበሳ አበባ መስጠት ይመስልሻል ሰሪ እኮ ይኸውልህ የትዳር ዋናው ቤዙ መሰረቱ ይሄ ነው ላንተ ሌላ ሰው ያስብልሃል ገብቷል ሌላ የሚያስብልህ ሰው አለ የምር ነው የምልህ ትዳር ስትይዝ ህይወት ሲኖር አሁን ለምሳሌ ሲንግል ለሆነ ሰው ለነነጽ ይሄንን ብትነግራቸው ኖ ወይ ነው የሚሉት ምክንያቱም ወደ ትዳር ዓለም ወደ ትዳር ህይወት ስትገባ ሁሉም እኔ ልንገር ወንድሜ ባላንታይ ዴይ ማድሪሹ አክብሬ ማላቅም ተከብሮልኝም አላቅም ልንገር አሁን ባላንታይ ዴይ ይሄ
የስ የምን ቀን ነው? የፍቅረኛሞች ቀን እንደው አልኩ ሰው ሁሉ እንደዚህ ሲሆን እዚህ ቲክቶክ ላይ ቀይ በቀይ ሲለቁ እንደው እነዚህ እንደው ኧረ ወዲያ አንዱ ሲያስጠሉ ልልሃለሁ እንዴ ወንድሜ ባገባሁ በአመቱ ባላንጣይ ቀን ሆነ ሜሪዬ ወዴ ከዛለ ስራውዬ እኔ ወደ ቤቴ ሰከክ እያልኩ ሲሄድ ማለት እስቲ ተወኝ ቤቱን ስከፍተው ቤቱ ገና ክፍት ስል ማለት ነው የማንቸስተር ስቴዲየም አስመስሉት እንደው ራሴን ይዤ የራሴ ቤቱ አልጋ ልብስ እኮ የራሴ ነው የተቀየረው ይሄ ንፋፊትና አበባ እኮ ነው ሌላ ምንም የለው አረግ ዙር አልኩ እንደው እንደዚህ ይዤ እንደው ወደ ኋላ ተመለስኩ አልኩ ብታይ እንዴት እንደኛ በደስታ ነው ወይስ በምንድን ነው የተደስቼ ነው እንጂ ወንድ እኔ ባላንታይ ዴይ ማድሪሹ ተከባብሮ ምንም አይቼም ሰምቼም አላቅ እንደነገርኩ ያ ልብሱ ምኑ የራሴ ነው ግን እዛ ቦታ ላይ ምን እንደሆነ ታውቃለህ አሁን ምን መሰለህ አሁን እንደዚህ ስታወራ ሲንግል ሆነ አሁን እንደዚህ አይነት ወሬ ስታወራ ኔቨር ኤቨር ምንም ፊሊንግ ሊኖር አይችልም ከንትን ውጪ ቦታው ላይ ወይም በዛ ቦታ ላይ ስትሆን ሁሉም ፊሊንግ አለው ከዛ ወንድሜ ያልኩ አልገባም ቤት ብዬ በክፍሌ አልገባም እንዴ ምክንያቱም ምን አይቻላቅማ እንዴት በደስታ ወይ እንደዚህ አይነት ደስታ ያስገኛል የፊኛ ነፍቶ መስቀል አበባ ማረግ ወይ ጉድ እንዴት እንደተደሰትኩ አጠይቀኝ በነገራችን ላይ ሳርዬ ነገር እውነተኛ ፍቅር ማለት ነው ሁሉ ጊዜም ቫላንታይንስ ዴይ ነው ገባሽ ለምን መሰለሽ አንድ ቀን ስፔሲፊክሊ ተመርጦ ያ የቫላንታይንስ ዴይ የሚባለው ነጮች የሚያከብሩትን ቀን የግድ መጠበቅ የለበትም ሰው አይደለ በዊኬንድ ላይ ወይ ደግሞ በሆነ የሆነ ጊዜ ላይ